ሀቢቢ የውዱ ነብይህን ሰለላሁ ዐለይሂ ወሰለም ሸፋዓ ማግኘት ትፈልጋለህ? ወላሂ ቪዲዮ እንዳታሳልፍ። አሁን በምነግርህ አንድ ዱዓ የነብያችንን ሰለላሁ ዐለይሂ ወሰለም ሸፋዓ ማግኘት ትችላለህ። ምክንያት ነው የሰለምኩት። አልሐምዱሊላህ። ሁላችንም ለአላህ ስንል ወንጀላችንን መተው አለብን ልላችሁ ፈልጋለሁ። እኔ ደግሞ እስኪ ስለ ሁሱ ስለሆነ ኡስታዝ ሁሱ ደግሞ አንድ ቪዲዮ ላሳያችሁ። እስኪ ሰላም ልበላችሁ ያ ከላይ ከታችም ኦፕሬሽን ተደረኩት። ለምን ጃም ማና ማዳሙ አጃሩ ጃም ማና ማዳሙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ያ ጀማዓ? ዛሬም አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሁላችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮውን ላይክ በማድረግ እንጀምራለን። ዛሬም ቀጥታ ወደ ቪዲዮ። ሀቢቢ የውዱ ነብይህን ሰለላሁ ዐለይሂ ወሰለም ሸፋዓ ማግኘት ትፈልጋለህ? ወላሂ ቪዲዮ እንዳታሳልፍ። አሁን በምነግርህ አንድ ዱዓ የነብያችንን ሰለላሁ ዐለይሂ ወሰለም ሸፋዓ ማግኘት ትችላለህ። ይህን ደግሞ የነገሩን ረሱሉ ሰለላሁ ዐለይሂ ወሰለም ናቸው። ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ላይ እንዲህ አሉ፣ መን ቃለ ሒነ የስመዑ ኒዳ፣ አዛንን በሚሰማ ጊዜ ይህንን ዱዓ ያለ ሰው ሐለት ለሁ ሸፋዓት የውመል ቂያማ፣ የውመል ቂያማ የኔ መልጃ ለሱ የተገባች ነች አሉ። ያ ሰላም! በጣም አጭርና ቀላል የሆነ ዱዓ ነው ወላሂ። ሁላችንም ሐፍዘን ይህን ዱዓ እንጠቀመው። አብራችሁን በሉት። አላሁመ ረበ ሃዚሂ ዳዕወቲ ታማ ወሰላቲ ልቃኢማ አቲ ሙሐመደን አልወሲለተ ወልፈዲላ ወበዓትሁ መቃመን መሕሙደን ለዚ ወዓድተህ። ይህችን አጭር ዱዓ ዘን ከተጠናቀቀ በኋላ በማለት ብቻ የረሱሉን ሰለላሁ ዐለይሂ ወሰለም ሸፋዓ ማግኘት እንችላለን። ያ አላህ አላህ በዱንያ ማየት ያልታደልነው ፊታቸውን ነገ በጀነት የምናየው ያደርገን። ወሰላሙ አለይኩም። ሁላችሁም እንግዲህ ቪዲዮ ላይ እንደሰማችሁት ነው ቃዛን እንደተጠናቀቀ ይሄንን አጭር ዱዓ ማድረጋችንን አንዘንጋ። ሁላችንም ነገ ዛሬ በዱንያ ላይ ማየት ያልቻልነውን የረሱልን ሰለላሁ ዐለይሂ ወሰለም ፊት ነገ በአኺራ የምናይ አላህ ያድርገን። ቀጣይ አዲስ ቪዲዮ አለኝ፣ እስኪ ተከታትለን እንመለስ። ወላሂ በጣም እኮ ነው ግን የሚገርመው አላህ ለአንድ ባሪያው ሲያዝ ከእናቱ በላይ እንደሆነ ግን ታውቃላችሁ? ተመልከቱ። አንድ ባሪያ ወንጀል ሊሰራ ባሰበበት ሰዓት አላህ እንዳትጽፉበት እስኪሰራ ድረስ ከሰራት በኋላ ግን ጻፉበት። ወኢን ተረከሃ ሊአጅሊ ለኔ ብሎ ከተዋት ፈክቱሃ ለሁ ሐሰና ምንዳ አድርጋችሁ ጻፉለት ይላል አላህ። ነገር ግን አንድ መልካም ነገር ሊሰራ ባሰበበት ሰዓት ቢተወው እንኳን ፈክቱሃ ለሁ ሐሰና ሐሰና አድርጋችሁ ጻፉለት ይላል አላህ። ያ ሰላም። እንግዲህ ያው ቪዲዮ ላይ እንደሰማችሁት ነው እጅግ በጣም አዛኝና ሩህሩህ የሆነው ጌታችን አላህ ሱብሓነሁ ወተዓላ ወንጀልን እስከምንሰራ ድረስ መላእክቶች እንዲጽፉብን አያደርግብንም። ወንጀልን ከሰራን በኋላ ነው የሚጻፍብን። ነገር ግን አንድን መልካም ነገር ወይንም ደግሞ ኸይርን ነገር ለመስራት አስበን ያንን ነገር በተለያዩ አጋጣሚዎች ያሰብነውን ነገር ሳንተገብር ከቀረን አላህ ሱብሓነሁ ወተዓላ የዛን አጅር የሚያስገኘን ጌታ ነው ማለት ነው። ያ አላህ። በቀጣይም ደግሞ አንድ የሆነ ቪዲዮ ሰሞኑን በሶሻል ሚዲያ ቲክቶክ ላይ ሲዘዋወር አየሁትና እናንተን ላስመለከታችሁ ደርኩኝ። እስኪ አድምጡትማ ምን እንደሚል። እንዴ ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ ሲባል አንድ ሙስሊም መጣና እኛ ፈጣሪን እንጂ ህግን ፈርተን ወንጀል አንሰራም ማለት። ሌሎቹ ከስር ዘርፋለሁ፣ ሰርቃለሁ፣ ደፍራለሁ፣ ባንክ ቤት ዘርፋለሁ፣ እህቴን ሁላ ደፍራለሁ ያለም አለ። በኢየሱስ ክርስቶስ ስም አስተግፊሩላህ። እኔ እስላም እግዚአብሔር በምክንያት ነው መወዳችሁ። በቃ በምንም አይነት ነገር ክፍተት አይፈጠርም እናንተ ጋር እግዚአብሔርን ለምንም አይነት ነገር ቦታ ያላችሁ ለእምነታችሁ ብቻ አመለካከትም ሆነ የወረደ አመለካከት እኔ በእናንተ አላየሁም። ይሄ እኮ ተራ ነገር ነው፣ ኮሜንት ነው። ገብታችኋል? በቃ እግዚአብሔርን ትለያላችሁ። ማርያምን ነው የምላችሁ። ያው እንግዲህ ከአይ ቲንክ ከአንድ ወር በፊት አካባቢ ያው ሶሻል ሚዲያ ላይ አንድ የፌስቡክ ፔጅ ላይ አንድ ሴት እንግዲህ ለ24 ሰዓት ህግ ባይኖር ኖሮ ምን ታደርጉ ነበር የሚል አንድ ኮሜንት ጽፋ እጅግ በጣም የወረደ አይነት ኮሜንት ሲጻፍ ነበር ያነበብኩት። ከዛም በኋላ በዛ ምክንያት ነው የተሰራ ቪዲዮ ነው። አንዷ ኮሜንት ላይ ገብታ ምን ትላለች መሰላችሁ? ቆይ ላንብብላችሁ። በምክንያት ነው የሰለምኩት አልሐምዱሊላህ
አልহামዱሊላህ እስላም ምን ጊዜም አላህን ፈርቶ ሲሰራም ለአላህ ብሎ ነው አንድን ወንጀልንም ደግሞ መስራቱን የሚተው አላህን ፈርቶ ነው እንጂ ማንንም ነገር የሚፈራበት ምክንያት የለውም አላህን ፈርተን ሁላችንም ወንጀልን መስራት እናቁም ሁላችንም ለአላህ ስንል ወንጀላችንን መተው አለብን ልላችሁ ፈልጋለሁ ፈኒስት ቪዲዮ አለ እስኪ ላሰማችሁማ ያለ ሸርጥና ያለ አደቡ ቀለብ አርጋችሁ ለያዛችሁት ሰዎች በሙሉ እስኪ እሳቸው ነገር ለጫትም ደግሞ ሸርጥ ተቀመጠለት እንዴ ሸርጥ አለው ማለት ነው ጫትም ለመብላት ሸርጡን እስኪ አንዱ ሊያስቀምጥልን ዘ ሸርጥ ኦፍ ጫት ይላል እስኪ እናድምጦ ቪዲዮን ነገር ጫት ተጥቅሟ ጉዳቷ አይን ታፈዛለች ጥርስ ታፈልሳለች ምግብ ትዘጋለች ቁርሻ ታመጣ الشروط الጫቱ والسدستو الشرط الأول የመጀመሪያው ሸርጥ الواجبة الأهباش ጫት ለመብላት አህባሽ መሆን ሸርጡ ነው ይላል ክታቡ ግን ግዴታ መሆን ነበረበት الثاني ሁለተኛው لا تسمى ጫተን إلا مع السكارة واللوزية ጫት ተብላ አትሰየምም ሱካርና ለውዝ እስከሌሉበት ድረስ الثالث ሶስተኛው الجلوس زوريا اوف ጫት በጫቱ ዙሪያ ክብ ሰርቶ ሰርክል ሰርቶ መቀመጥም ጫት የመብላት ሸርጡ ነው الرابع ይሄን በደንበዳት አራተኛው التمييز الጫቱ والغرابين ጫቱንና ገራቦን የሚለይ መሆን የለበትም ማግበስበስ አለበት ይሄ ዋንኛው ሸርጥ ነውና አራተኛው ነው الخامس አምስተኛው المررة ጫቱ وزاد كوكا او اسبرايتين ጫቱ ከመረረው ስፕራይትና ኮካም መጨመር ይችላል ይሄም አምስተኛው ሸርጥ ነው ማለት ነው السادس ስድስተኛው the finishing of ጫት in the ሁሉም ቦታ of coming to dibert is ዱብ ዘመጣላት ኦፍ ከሁሉም ሰው ዘጭቅጭቅ ኦፍ ከፋሚሊ ትጨቃጨቃለ ከሁሉም ሰው ትጣላለ this is the end result of eating in ጫት በተከታታይ ነገር ካለ the end result of ጫት ይሄ ነው ይልሃል እሺ ወንድማችን ምን ይሄ ብቻ በ5 በ6 የሚቆም ነገር እኮ አይደለም በዚህ አይነትማ ከዘረዘር ነው እኮ ኢንፋይናይት ነው ይላል anyway ደግሞ እስኪ ስለ ሁሱ ስለሆነ ኡስታዝ ሁሱ ደግሞ አንድ ቪዲዮ ላሳያችሁ እስኪ ሰላም ልበላችሁ ያ ደናነን ከላይም ከታችም ኦፕሬሽን ተደረኩት ከላይም ከታችም ቅድድ ሰፈት ያማል ያው እንግዲህ ኡስታዛችን ሁሴን አህመድ ከሳምንታት በፊት አካባቢ አይኔን ኦፕሬሽን መደረግ አለበት ተብዬ ላድርግ አላድርግ ያለ ነበር ያው እንግዲህ ፋይናሊ ያለ ውሳኔ ሆኖ አይኔን ኦፕሬሽን ተደርጓል ማለት ነው ወንድማችን ሁሱ አላህ በቅርቡ ያሸረ አላህ ያድነ አላህ ህመሙንም ቀለል ያድርግልህ ለፈልጋለሁኝ አብሽር ለምን ጃም ማናማዳሙ አገር ቻፕ ማናማዳሙ አገር ቻፕ ማናማዳሙ አይ ቲንክ ኮስት በሆነ ነው መሰል ወታደር የሚመለመለው እነሱ ጋር ይሄን እንቀጥላለን ቪዲዮአችን ውዱ ነብያችን አለይሂ ሰላቱ ወሰለም ረሂም የሆነ ቀልብ እንዳላቸው ሁላችንም እንስማማበት ጉዳይ ነው አንድ ጊዜ አንድ ሰሃቦች ከከተማ በወጡበት ጊዜ የሆነች ወፍን ያኒ ልጆቿን ያገኙና የወፍ ልጆች ትንንሽ ልጆች እናታቸው አልነበረችም ብድግ አድርገው ይዘው ወሰዱ ከዛ ከቆይታ በኋላ ያቺ ወፍ መጣ ታንጣለላለች ትበራለች እንዲ መጣ አጠገባቸው ላይ ሆና ክንፏን ታርገበግባለች ወደ ላይ አትበርም ወደ ታችም አትወርድም ወደ ታች ኮረደች ይዙኛል ብላ ፈርታለች ወደ ላይ ጥላ እንዳትበርም ያኒ ልጆቿን ጥላ መሄድ አልቻለችም የእናት ልብ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይህን ተመለከቱና من فجع هذه بولديها
እቺን ማን ነው ልጆቿን ወስዶባት ያስደነገጣት? ማን ነው ንገሩኝ። ሁኔታዋ እንደዛ ነው የሚመስለው። እንዲህ ነብዩ በሚያዩት ልክ ሆና እዛው ታርገበግባለች ክንፎቿን ማለት ነው። ወደ ላይም አትሄድም፣ ወደ ታችም አትወርድም። በኋላ የያዘው ሰሃባ እኔ ነኝ የወሰድኩት ብሎ ሲያሳያቸው ሩዱ ኢለይሃ ወለደይሃ ሩዱ ኢለይሃ ወለደይሃ፣ ልጆቿን መልሱላት፣ አታስደንግጧት፣ አታስደንብሯት አሉ። ለእንስሳ ሳይቀር አዛኝ የሆኑት ነብይ አለይሂ ሰላቱ ወሰላም። የሰው ሐቅ የምንነጣጠቅ ወንድሞች፣ ቤተሰብ ላይ የእህት የወንድም ሐቅ እየተጋፋን የምንወስድ ሰዎች፣ የኛ ያልሆነን ነገር ለመጋፋት ረህመት ውስጣችን የተሰለበ ሰዎች ኑ ሐቢባችን እንደዚህ ረሂም ናቸው። አይደለም የሰው የእንስሳን ሐቅ እንኳን የሚያስጠብቅ ረሂም የሆነ ልብ ነው ያላቸውና ወደ ረሱል አስተምሮ እንመለስ። ሲራቸውን ሳንሰለች እንቀጥላለን። ለእንስሳ ሳይቀር አዛኝ የሆኑት ነብይ አለይሂ ሰላቱ ወሰላም ተከታይ ላደረገን ጌታ አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። ያ ጀማዓ የዛሬውን ቪዲዮ በዚሁ አጠናቀናል ማለት ነው። በቀጣይ ቪዲዮ ተመልሼላችሁ እስከምመጣ ድረስ ሁላችሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እስካሁን ደቂቃ ድረስ እየተከታተላችሁኝ ከሆነ ደግሞ ምንም አልጠራጠርም ቪዲዮውን ወዳችሁታል ማለት ነው። ሁላችሁም ላይክ በማድረግ እኔን አበረታቱኝ ማለት ነው። በቀጣይ ቪዲዮ ተመልሼ እስከምመጣላችሁ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።